ሰላም ጤና ይስጥልኝ ውድና የተከበራችሁ ዋላ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ መልካም አለን እንዴት ነው ብሎ እናንተ ጋር? እንግዲህ ዛሬው ላይ ከብዙ በጥቂቱ ይሄን ይመስላል። እንግዲህ እዚች ጋር ሁለት ከግማሽ ሽንኩርት አውጥቻለሁኝ። ጎመን አረስቼው መቅረጹን አረስቼው በመሃል ጎመን ጥጃለሁኝ ማለት ነው። ያው የነሱም ጾም ነው የኛም ጾም እንደመሆኑ መጠን ለኔም እንግዲህ የሆነ ነገር ልስራ በማለት ጎመን ጥጃለሁ ማለት ነው። እና ለጎመኑ ነው እዚህ ጋር ሽንኩርት የላጥኩትኝ ጎመኑ እስከሚበስል ወይም ደግሞ የሆነ ትንሽ ለመክተፍ እንዲመች ብዬ ነው የጣድኩት ማለት ነው። እንዴት ነበረ ግን እናንተ ጋር ውሎ? አሪፍ ነው አለን እኛ ጋር አሪፍ ነው እግዚአብሔር ይመስገን። እና እንዴት ነው የረመዳን ስራ? አይዟችሁ በርቱ። እዚህ ጋር እንግዲህ እንደምታዩትኝ ሽንኩርቱን ልጬ ጨረስኩኝ። ያው እንግዲህ እንደ ነገሩ ነው። አጣጣብኩኝ አጸዳዳውት እንትኑን ከዛ በስላይስ አደረኩት ጎመኑን እንደ ማለት ጎመኑን ቀንጠስ አርጌ ጣድኩትና ግን ለመክተፍ እንዲ ድቅቅ አላደረኩትም። ለዛ ብዬ ነው ሽሪሚሪ ሽንኩርቱን የከተፍኩትኝ ማለት ነው። ጎመኑም እዚህ ጋር እንትን ብየዋለሁ ወጣ ትንሽ ቀዝቀዝ ካለ በኋላ በእንደዚህ መልክ ነው በቃ የከተፍኩትኝ እንጂ ድቅቅ ምናምን አይደለምና ለዛ ነው ሽንኩርቱንም እንደዛ ያደረኩትኝ ማለት ነው። ያው እንግዲህ ጾማችንና የነሱ ጾምና የኛ ጾም አንድ ላይ ስለሆነ የነሱ ምግብ መብላት ስለማልችል እዚህ ጋር ደግሞ ሁለት ካሮት አውጥቻለሁ ስፕሪንግ ሎር ለመስራት ነው። በካሮትና በጥቅል ጎመን ማለት ነው። ጥቅል ጎመን ይሄንን እኔ መብላት እችላለሁ። እና እዚህ ጋር በቀጫጭኑ ልከትፋልኩኝና አይሆንም ይደርቃል። ለዛ ብዬ ፈቀፈኩትኝ ማለት ነው። ለመጠቅለል በቀጫጭኑ አይሆንም እንጂ መጀመሪያ ሁለት ቦታ ያደረኩት በቀጫጭኑ ልከትፈው ነበረ። ከሱ እንደዚህ ይሻላል በሚለው ነው። እሱን እዛ ጋር ሽንኩርት በነገራችን ላይ ሽንኩርት ጥጃለሁኝ በትንሹ ካሮቱንም አደረኩበት። ጥቅል ጎመን ደግሞ እቺ ትበቃ ነበርና ይሄንን በቀጭኑ ከትፈዋለሁ ማለት ነው ጎመኑን። ከዛ ከከተፍኩትኝ በኋላ ነው እኔ ማጥበው። ለምን ውስጥ እንኳን የሆነ ነገር ቢኖርበት ደቀቅ ካለ በኋላ ወይም ከተከተፈ በኋላ ፈታ ካለ በኋላ ይሻላል በሚለው እና ለማንኛውም እንደዚህ ነው በቃ አጭሩ ስከትፈው እንደዚህ ነው ከተፍኩት ማለት ነው። እስኪ አንዳንድ ሙያ ወይ ይሄንን አድርጊ እንደዚህ አድርጊ የምትሉኝም ነገር ደግሞ ካለ ሀሳብ አስተያየታችሁን እቀበላለሁ። እዚህ ጋር ደግሞ ጉሊሽ ስጋ የተፈጨ ስጋ ነበር። እሱን ያው ጉሊሽ ታውቃላችሁ የሱን ይሄ እንትን በተርቂብ እየቀባሁኝ ነው። ከዛ በቀብቺ ቢያንስ 5-6 አድርጌበት ነው ይሄንን ስጋውን ያደረኩት ማለት ነው። የተፈጨውን የተቁላላውን ወይም በሽንኩርት በብላክ ፔፐር ጨው አለው በእንደዛ ያበሰልኩትን ስጋ ያደረኩበት ማለት ነው። እሱን ካደረኩ በኋላ ከላይ ደግሞ ይሄው እንደዚህ በነገራችን ላይ 1-2 አይደለም ይሄ እንትን የሚሆነው ይሄንን ቂቤውን እንዲከተቀባ በኋላ ሌላ ድጋሚ ይሆናል ማለት ነው። እና በእንደዚህ አይነት ሁኔታ እንግዲህ ነው የሰራሁት ማለት ነው። የረመዳን ስራ ግን እንዴት አርጓችኋል? አይዞን በርቱ። ለማንኛውም እዚህ ጋር ደግሞ ኦሬዲ ያንን ብዬ ጨረስኩኝና እንቁላልና ወተት እየበጠበጥኩኝ ነው። ከዛ እሱን አደረኩበት እዛ ላይ ማለት ነው። ይቅርታ አላሳየዋችሁም።
እዚህ ጋር ደግሞ ዊልፒ ክሪም ይሄ አጣይፍ ነው የሚባለው ልክ እንደ ፓንኬክ አይነቱ በትንንሽ የሚሰራ ለሱ ክሪም ያስፈልገው ነበርና ለሱ ነው እዚህ ጋር በማንኪያ የማደርገው ቶሎ በማሽን ካደረኩት ዱቄቱ ይመጣል ወደ እኔ ማለት ነው ለዛ ብዬ ነው እንጂ በማሽን ነው እንትን የምለው የምበጠብጠው የሚወፍረው ከማንኪያ ይልቅ ያ በማሽን ነው እጅ ያደክማል ዱቄቱ እንዳይበንብኝ በማለት ነው በማንኪያ ያደረኩት መጀመሪያ ያዋሃድኩት ማለት ነው ወተቱን ከዊልፒ ክሪሙ ጋር ትንሽ አነሰና ቀጠን ሲልብኝ ያው በግምት ነው ዝም ብዬ ጨመርኩት አሁን ወፈር ብሏል ጥሩ በቃ የምፈልገው አይነት ነው የሆነልኝ ከዛ ይሄንን በነገራችን ሌላ ስራ እየሰራሁ ምናምን ነው በቃ ይሄንን አንድ ብቻ ምናምን አይደለም ብዙ ነው እየሰራሁ ያለሁት የቀድሞ ዊልፒ ክሪም ለዚህኛው አጣይፍ የሚባለው ለዚህ ነው ይሄ ደግሞ ያው እንዳይቀርብኝ ለኔ ድፍን ምስር ሰርቼ ነበርና ሳምቡሳ ለኔ ደግሞ የድፍን ምስር ሳምቡሳ ነው እየሰራሁ ያለሁት ማለት ነው የቀደሙ ዊልፒ ክሪም የፈጨውትኝ ለዛኛው ነው ለአጣይፉ ነው ማለት ነው እንግዲህ እነሱም ምግባቸው ደርሶ ሁሉ ነገር በላሉ እኔም ደግሞ ለኔ ሽሮዬን ጎመኔን ፖሰሌን ምናምን አደረኩኝና ልበላ ተቀመጥኩ ይሄን ይመስላል ሰብስክራይብ በማድረግ ቤተሰቡን ቤተሰብ